ወጣቶች በገንዘብ አስተዳደር የሚፈጽሟቸው የተለመዱ ብዙ ስህተቶች አሉ። አንዳንድ ጊዜ ሰዎች ጥሩ ገቢ ቢኖራቸውም ሁል ጊዜ በገንዘብ ችግር ውስጥ ይገኛሉ። ለምን ሌሎች ደግሞ መጠነኛ ገቢ እያገኙ ሀብት ይገነባሉ የሚለው ጥያቄ አእምሯችንን ሲያቀውሰው እናያለን። ልዩነቱ በገቢ መጠን ብቻ አይደለም፣ በገንዘብ አስተዳደር ልምድ ነው። ዛሬ ብዙ ወጣቶች የሚፈጽሟቸው የተለመዱ የፋይናንስ ስህተቶችን የሚያስከትሉ ችግሮችንና መፍትሄዎቻቸውን እንመልከት። አንደኛውና የመጀመሪያው ከሚያገኙት በላይ መኖር ነው። ብዙ ወጣቶች ደሞዝ ወይም ገቢ እንደደረሳቸው ወዲያውኑ ልክ እጃቸው ላይ እንደገባ አዲስ ስልክ፣ ውድ ልብስ፣ ጫማ ወይም ያልተፈቀደ ወይም ያላስፈላጊ ዕቃ ለመግዛት ይቸኩላሉ። አንዳንዶች ሌሎችን ለማስደነቅ ወይም በማህበራዊ ሚዲያ ላይ የተሻለ ህይወት እንዳላቸው ለማሳየት ለፎቶ ብቻ ከአቅማቸው በላይ ወጪ ያደርጋሉ። ይህም በመጨረሻው ዕዳ፣ የወር መጨረሻ ጭንቀት እናም የፋይናንስ አለመረጋጋትን ያመጣል። ለዚህ መፍትሄው ከገቢያችን በታች መኖርን መለማመድ ነው። የሚፈልጉትንና የሚያስፈልጋችሁን ለይታችሁ ወቁ። ሁለተኛው ነገር ቁጠባን ችላ ማለት ነው። ብዙ ሰዎች የተረፈ ካለ እቆጥባለሁ ይላሉ። ነገር ግን በአብዛኛው መጨረሻ ላይ የሚተርፍ ገንዘብ አይኖርም። ቁጠባ የአደጋ ጊዜ መድን ሊሆን ይችላል። ስራ ቢቋረጥ፣ ህመም ቢከሰት ወይም ድንገተኛ ወጪ ቢመጣ ቁጠባ ትልቅ ድጋፍ ይሆናል። ለዚህ መፍትሄው ደሞዝን እንደተቀበሉ ቢያንስ 10% ወይም ደግሞ ማክሲመም ኦፍ 20% 20% በቀጥታ ለቁጠባ ላይ መለየት ነው። ሶስተኛው ነገር በጀትን አለማዘጋጀት። ብዙ ወጣቶች ገንዘባቸው የት እንደሚወጣ አያውቁም። በቀን ትንሽ የሚደረጉ ወጪዎች በወር መጨረሻ ትልቅ መጠን ላይ ይደርሳሉ፣ ምናልባትም የደሞዛችንን ልክ ወይም ደግሞ ከዛም በላይ። ለዚህ መፍትሄው የወር በጀትን ማዘጋጀት ነው። ገቢ፣ ቋሚ ወጪ፣ ቁጠባ እናም ሌሎች ወጪዎች በማለት በግልጽ ነገሮችን መዝግቦ መያዝ ነው። አራተኛው በግፊት ግዢ ወይም በእንግሊዘኛው ኢምፐልስ ባይንግ የሚባለው ነገር ማለት ነው። ቅናሽ ሲገኝ ያለ ፕሮግራም ቅናሽ አገኘን ብለን ያለውን ብር ዝርግፍ አድርገን ዕቃ መግዛት። ሌላኛው ደግሞ ማስታወቂያ ወይም የጓደኞች ግፊትን ምክንያት በማድረግ አላስፈላጊ የሆኑ በጣም ውድ የሆኑ ነገሮችን ገዝተን ኪሳችንን ባዶ ማድረግ። ለዚህ መፍትሄው ምንድነው? አንድ ዕቃ ከመግዛቱ በፊት በእርግጥ ያስፈልገኛል የሚለውን ጥያቄ ለአእምሯችን ወይም ለውስጣችን መመለስ መቻል አለብን። ቢቻል 24 ሰዓት መጠበቅ አለብን። ልክ እንዳየን የምንገዛ ከሆነ ያ ኪሳችንን ባዶ ያደርጋል፣ ነጋችንን ባዶ ያደርጋል። ሌላኛው ዕዳን በትክክል አለማስተዳደር ነው ወይም ማስተዳደር አለመቻል። ለመዝናናት ወይም ለቅንጦት ተብሎ የሚወሰድ ዕዳ በቀላሉ የፋይናንስ ጫናን በእኛ ህይወት ላይ ይፈጥራል። ስለዚህ ዕዳ ከመውሰዳችን በፊት መመለስ እንደምንችል ማሰብ መቻል አለብን። ምናልባትም የወሰድነው በወለድ ከሆነ ጊዜ እየቆጠረ በሄደ ቁጥር ወለዱ ስለሚጨምር የወሰድነውን ዕዳ በጊዜው ላይ መመለስ። ሌላኛውና በጣም በሁላችንም ህይወት ላይ የሚከሰተው ስለ ፋይናንስ አለመማር ነው። ብዙ ወጣቶች በትምህርት ቤት ላይ የፋይናንስ ትምህርትን አያገኙም። ስለዚህ በጀት፣ ቁጠባ፣ ኢንቨስትመንት እናም የገንዘብ አስተዳደርን ራሳችንን ማስተማር አለብን። መጽሐፍትን በማንበብ ከታመኑ ምንጮች በመማር ወይም አንዳንድ ቪዲዮዎችንና በሶሻል ሚዲያ ላይ የሚለቀቁ ትምህርታዊ ጉዳዮችን በመከታተል ራሳችንን ማስተማር አለብን ስለ ፋይናንስ። ሌላኛው ለወደፊት አለማቀድ ነው። ዛሬም ብቻ ማሰብ። እኛ የሰው ልጆች እስከሆነን ድረስ ዛሬ በልቶ ነገ እንደሚሞት ሰው ብቻ ማሰብ የለብንም። ምናልባትም ነገያችን ላይ የቤት ግዢ፣ የራስ ስራ መጀመር፣ ትምህርት ወይም ጡረታ የሚመለከቱ ነገሮችን የረዝም ጊዜ እቅዶችን መያዝ አለብን። ለዚህም ትንሽ ገንዘብን በቀጣይነት መቆጠብ በረዥም ጊዜ ትልቅ ውጤት እንደሚያመጣ ማሰብ መቻል አለብን። ሀብት የሚገነባው በአንድ ቀን አይደለም፣ በየቀኑ በሚደረጉ ትክክለኛ ውጤቶች ወይም ውሳኔዎች ነው። ማንኛውም ሰው ገቢውን ሲያገኝ በትክክል ማስተዳደር፣ መቆጠብ፣ መማር እናም ለወደፊቱ ማቀድ መቻል አለበት። ዛሬ የምንወስነው የገንዘብ ውሳኔ የነገውን ህይወታችንን ሊወስን እንደሚችል ማስተዋል መቻል አለብን። እናመሰግናለን። በዚህ ጉዳይ ላይ ሐሳብና አስተያየት ካላችሁ በየትኛው መንገድ ልትገልጹልን ትችላላችሁ? ይህ ሳኮሎ ሬዲዮ 90.62 ነው። ስላዳመጣችሁን እጅግ
እጅግ አድርገን እናመሰግናለን። ክብር ይስጥልን።